የ2026 የዓለም ዋንጫ የምድብ ሁለተኛ ጨዋታዎች እየተደረጉ ይገኛል። አሜሪካ ትላንትና አውስትራሊያን 2-0 በማሸነፍ ሜክሲኮን ተከትላ ወደ ቀጣዩ ዙር ያለፈች ሀገር ሆናለች። ብራዚል በማቲያስ ኩኒያ 2 ጎሎችና በቪኒ ጁኒየር ጎል ማሸነፍ ችላለች። በአዲሱ የፊፋ ሕግ መሰረት የመጀመሪያው ቀይ ካርድ ሰለባ የሆነውን ተጫዋችም እንመለከታለን። በኳታር ዶሃ በተካሄደው የዳይመንድ ሊግ ውድድር ኢትዮጵያውያኑ አትሌቶች አሸንፈዋል። የተለያዩ የዝውውር ዜናዎችም ከተለያዩ ምንጮች እየወጡ ነው የሚገኙ። እነዚህና ሌሎች ጉዳዮችን የምናስቃኛቸው ሰላም የጎልደን ስፖርት ቤተሰቦች፣ ይህ ጎልደን ስፖርት ነው። ወቅታዊ ትኩስ ስፖርታዊ መረጃዎች የሚቀርቡበት የዩቲዩብ ቻናላችን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ። አመሰግናለሁ። ውድድሩ አሪፍ ነበረ። ያው ሙቀትም ነበረው፣ ተፈካካሪም ነበረ። ግን ያን ሁሉ ተቋቁሜ በማሸነፌ በጣም ደስ ብሎኛል። በቅድሚያ የምንነግራችሁ መረጃ በኳታር ዶሃ የተደረገውን የዳይመንድ ሊግ ውድድር ውጤት ነው። በኳታር ዶሃ በተካሄደው የዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች አሸንፈዋል። እንግዲህ በሴቶች የ5000 ሜትር ውድድር ላይ የኢትዮጵያ አትሌቶች ፍጹም የበላይነታቸውን አስመስክረዋል። አትሌት መዲና ኢሳ እጅግ አስደናቂ ፉክክር ባደረገችበት ርቀቱን በ14 ደቂቃ ከ53 ሰከንድ በአንደኝነት አሸንፋለች። አትሌት ልቅና አምባው ሁለተኛ፣ አትሌት ማርታ አለማየሁ ሶስተኛ፣ አትሌት ብርነሽ ደሴ አራተኛ፣ አትሌት ሀዊ አበራ አምስተኛ፣ አትሌት መልክናት ውዱ ሰባተኛ፣ አትሌት አይን አዲስ መብራቱ ዘጠነኛ እንዲሁም አትሌት የኔዋ ንብረት 10ኛ ደረጃን ይዘው አጠናቋል። በአጠቃላይ ኢትዮጵያውያኑ ከ1 እስከ 10ኛ ደረጃ ድረስ በመያዝ የዳይመንድ ሊግ ውድድርን አሸንፏል። በሴቶች የ1500 ሜትር አትሌት ብርቄ ሀየሎም 3 ደቂቃ ከ59 ሰከንድ በመግባት አሸንፋለች። አትሌት ሳሮን በርሃ ሁለተኛ፣ አትሌት ሀረግወይን ካልአዩ ሶስተኛ፣ አትሌት አስቴር አረሪ 8ኛ፣ አትሌት ወርቅነሽ መሰለ 9ኛ፣ አትሌት ሳምራዊት ሙሉጌታ 11ኛ ደረጃን ይዘው ውድድራቸውን ጨርሰዋል። በ800 ሜትር የሴቶች ውድድር አትሌት ጽጌ ድጉማ ሁለተኛ ወጥታለች። አትሌት ጽጌ ድጉማ እንግዲህ ርቀቱን በ1 ደቂቃ ከ58 ሰከንድ ነው ማጠናቀቅ የቻለችው። በዚህ ፈጣን ውድድር ላይ አትሌት ንግስት ጌታቸው 6ኛ፣ አትሌት ምስጋና ኃይሉ 10ኛ እንዲሁም አትሌት አጋዜ ፀሐይ 12ኛ ደረጃን ይዘው አጠናቋል። በ3000 ሜትር መሰናክል አትሌት ሳሙኤል ፍሬውን የግሉ ምርጥ ሰዓት አሻሽሎ ሁለተኛ ወጥቷል። አትሌት አብርሃም 5ኛ እንዲሁም ደግሞ አትሌት ኃይለማርያም አማረ 7ኛ ደረጃን ይዘው ጨርሷል። እንግዲህ ትላንትና በተደረገው የዳይመንድ ሊግ ውድድር በኳታር በተደረገው ኢትዮጵያውያኑ ደምቀው ያመሹበት ምሽት ነበር። የ2026 የዓለም ዋንጫ የምድብ ሁለተኛ ጨዋታም ትላንት ተደርጓል። ትላንት ምሽትና ዛሬ ሌሊት ላይ እንግዲህ ጨዋታዎች ተደርጓል ማለት ነው። የትላንትና ምሽት 4 ሰዓት ላይ የተደረገው አሜሪካን ከአውስትራሊያ ያገናኘው ጨዋታ በአሜሪካ 2-0 አሸናፊነት ተጠናቋል። እንግዲህ አሜሪካ አውስትራሊያን 2-0 በማሸነፍ ሌላኛው አስተናጋጅ ሀገር ሜክሲኮን ተከትላ ወደ ቀጣዩ ዙር ወይም ደግሞ ራውንድ ኦፍ 32 ማለፏን አረጋግጣለች። እንግዲህ አሜሪካ የመጀመሪያውን ጨዋታ ፓራጓይን 4-1 ማሸነፏ ይታወሳል። ትላንትናም እንግዲህ በምቾት 2-0 በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ትላንትና እንግዲህ በሲያትል በነበረው ጨዋታ አሜሪካውያኑ ደምቀው የታዩበት ነበር። በጨዋታውን ከመጀመሩ አስቀድሞ በሄሊኮፕተሮች የተያጀበ የትርኢት የታየበት ነበር። በሲያትል የነበረው የሜዳ ሁኔታም እንግዲህ ትላንትና እጅግ ያማረ ነበር። አሜሪካ በዚህ በአማረው ጨዋታ 2-0 በማሸነፍ ወደ ቀጣዩ ዙር አልፋለች። ሌላኛው ሌሊት ላይ የተደረገው ጨዋታ ደግሞ ስኮትላንድን ከሞሮኮ ያገናኘው ነበር። አፍሪካዊቱ ሀገር ሞሮኮ እንደ ዛሬ 4 ዓመቱ አሁንም በጥንካሬዋ ቀጥላለች። ትላንትና እንግዲህ ስኮትላንድን 1-0 በማሸነፍ 4 ነጥቦችን መያዝ ችላለች። እስማኤል ሳይባሪ በሁለተኛው ደቂቃ ላይ ጎል አስቆጥሯል። ይህ ጎል እንዲቆጠርም የሪያል ማድሪዱ ብራሂም ዲያዝ ጎሏን አመቻችቶ አቀብሏል። እንግዲህ ትላንትና እስማኤል ሳይባሪ ባስቆጠረው ጎል ሞሮኮች ስኮትላንድን 1-0 በማሸነፍ ወደ 4 ነጥብ ከፍ ማለታቸውን አረጋግጧል። እንግዲህ በቀደም ከብራዚል ጋር በነበረው ጨዋታም የመጀመሪያውን ጎል ደግሞ ያቻነቷን ጎል ያስቆጠረው እስማኤል ሳይባሪ እንደነበረ እናስታውሳለን። አሁንም በሁለተኛው ጨዋታ ላይ ሌላ ጎል በማስቆጠር እንግዲህ ሞሮኮ እንድታሸንፍ አስችሏታል። እንግዲህ አፍሪካን ከወከሉና ጠንካራ ከሆኑ ብሔራዊ ቡድኖች መካከል አንዱ የሆነው የሞሮኮ ብሔራዊ ቡድን አሁንም በጥንካሬው እንደቀጠለ እንመለከታለን። ሌላኛው ብራዚልን ከሄይቲ ያገናኘው ጨዋታ ደግሞ በብራዚል 3-0 አሸናፊነት ተጠናቋል። እንግዲህ ትላንትና ብራዚሎች በምቾት ጨዋታውን ማሸነፍ ችሏል። 3ቱም ጎሎች የተቆጠሩት በመጀመሪያው አጋማሽ ነበር። ራፊኒያ እንግዲህ በ12ኛው ደቂቃ ጎል ማስቆጠር ችሎ ነበር። ሆኖም ግን በቪአር ተሽሮበታል። ከዛ በኋላ ማቲያስ ኩና አከታትሎ ባስቆጠራቸው 2 ጎሎች ብራዚሎች መምራት ችለዋል። ከዛ በኋላ እንግዲህ የመጀመሪያው አጋማሽ ሊጠናቀቅ ሲል ቪኒሺየስ ጁኒየር ከሉካስ ፓኬቶ የተሻገረትን ኳስ በግሩም ሁኔታ አስቆጥሮታል። እንግዲህ 3-0 በመምራት ወደ መልበሻ ክፍል አምርቷል። ሆኖም ግን ጨዋታው በዚህ ውጤት ተጠናቋል ማለት ነው። ትናንትና በነበረው የብራዚል ጨዋታ ላይ ራፊኒያ ተጎድቶ ወጥቷል። እንግዲህ ራፊኒያን ቀይሮ ሌላ ተጫዋች ገብቷል። ራፊኒያ ምናልባትም ለቀጣይ ጨዋታዎች ይደርሳል ወይ ያደርሰው የሚለው ነገር በቀጣይ የምንመለከተው ነው የሚሆነው። ለነገር ግን የማንቸስተር ዩናይትዱ ማቲያስ
ኩንሃ ትላንትና 2 ጎሎችን በማስቆጠር እንግዲህ ብራዚል እንድታሸንፍ አስችሏል። ንጋት ላይ የተደረገው ቱርክና ፓራጓይን ያገናኘው ጨዋታ ደግሞ በፓራጓይ 1-0 አሸናፊነት ተጠናቋል። እንግዲህ በዚህ ዓለም ዋንጫ ላይ ከጥንካሬ ያወረደችው ቱርክ አሁንም ሁለተኛ ጨዋታ ተሸንፋለች። በዚህ እንግዲህ የምትሰናበት ነው የሚመስለው። ትላንትና በፓራጓይ 1-0 ተሸንፋለች። ፓራጓዮች ቀድሞ በሁለተኛው ደቂቃ ላይ ባስቆጠሩት ጎል 1-0 በመምራት ጨዋታውን ማሸነፍ ችለዋል። በዚህ ጨዋታ ላይ እንግዲህ በፓራጓይ በኩል አንድ አስገራሚ ነገር ተመልክተናል። ይህንን ጉዳይ እንመለከተዋለን። በፓራጓይና በቱርክ ጨዋታ የተከሰተው አዲስ ነገር እንግዲህ የፊፋ አዲሱ ሕግ ተግባራዊ የተደረገበት ጨዋታ ነበር። እንግዲህ ከዓለም ዋንጫው መጀመር በፊት አፍን ሸፍኖ ማውራት በቀይ ካርድ ከሜዳ እንደሚያሰናበት የሚገልጽ አዲስ ሕግ ፊፋ ይፋ አድርጎ እንደነበር እናስታውሳለን። ሌሊት ላይ በተደረገው ጨዋታ የፓራጓዩ ሚጉኤል አልሚሮን የቱርኪውን መርት ሙልደርን በመሰል መንገድ በማነጋገሩ ምክንያት በቪዲዮ በታገዘ ዳኝነት በመረጋገጡ በቀይ ካርድ ከሜዳ እንዲሰናበት ተደርጓል። ይህም እንግዲህ በምሽቱ በነበረ ጨዋታ ላይ አስገራሚ ሁኔታ ሆኖ ተመዝግቧል። የፊፋ አዲሱ ሕግም በዚህ ጨዋታ ላይ እንግዲህ በዓለም ዋንጫው ለመጀመሪያ ጊዜ ተግባራዊ መደረጉን ተመልክተናል። ከዓለም ዋንጫ ዜና ስንወጣ በርካታ የዝውውር ዜናዎች አሉ። እነሱን እንመለከታለን። ባርሴሎና የሚኪ ቫንደቨንን ዝውውር በቅርብ የተከታተለ እንደሆነ አስታውቋል። ሊቨርፑልም ተጫዋቹን ለማስፈረም ፍላጎት እንዳለው ይታወቃል። ነገር ግን ሚኪ ቫንደቨን ከቶተንሃም ሆትስፐርስ አይለቅም የተባለም ይገኛል። ወደ ባርሴሎናና ሊቨርፑል ሊሄድ ይችላል የሚለውን ወሬ ፋብሪዚዮ ሮማኖ አስተባብለዋል። ቶተንሃም ተጫዋቹን ለመሸጥ አላሰበም ሲል ገልጿል። ሪያል ማድሪድ በማይክል ኦሊሴ ላይ ጠንካራ ፍላጎት እንዳለው ዘግቧል። ሆኖም ክለቡ ባየር ሙኒክ እሱን ለማቆየት ይፈልጋል ነው የተባለው። ሊድስ ዩናይትድ የናይክ ፖፕን ዝውውር ለማጠናቀቅ ቀዳሚ ተወዳዳሪ መሆኑ ተዘግቧል። እንግዲህ በሌላ የዝውውር ዜና ደግሞ ባየር ሚዩኒክ ትልቅ የቡድን ለውጥ እንደሚያደርግ ተገልጿል። ነገር ግን ጥቂት አስፈላጊ ዝውውሮች ይኖራሉ ነው የተባለው። ፓውሎ ዲባላ ወደ ዩቬንቱስ ሊመለስ ይችላል የሚል ወሬም ተሰምቷል። ነገር ግን ታማኝ ምንጮች ይህን እስካሁን ጠንካራ እውነት አይደለም እያሉ ይገኛል። አርሰናል ለብራድሊ ባርኮላ የመጀመሪያውን ይፋዊ ጥያቄ ሊያቀርብ ነው። አርሰናል የፓሪስ ሴን ጀርመን ክንፍ ተጫዋች ባርኮላ ለማስፈረም እየሰራ ነው። ውይይቶችም ቀጥለዋል ነው የተባለው። በመጨረሻም የምነግራችሁ የስፖርት መረጃ የካናዳው እስማኤል ኮኔ ከባድ ጉዳት ደርሶበት እንደነበር ይታወቃል። በኳታር ጨዋታ ላይ ከባድ የእግር ስብራት ጉዳት የደረሰበት ይህ ካናዳዊ አማካይ እስማኤል ኮኔ ቀዶ ጥገና ማድረጉ ተገልጿል። በዚህ ምክንያት ሙሉ የዓለም ዋንጫው ጨዋታ እንደሚያመልጠው እንግዲህ ይፋ ተደርጓል ማለት ነው። ጉዳት ምን ያህል የተጫዋቾችን ህልም እየነጠቀ እንደሆነ መመልከት እንችላለን። እንግዲህ ለዛሬ ያዝናቸው ስፖርታዊ መረጃዎች እነዚህን ይመስላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የጎልደን ስፖርት ቤተሰብ